ቅዱስ አሃዱ አምላክ አሜን። አሜን። የተወደዱና የተከበሩ መጋቤ ሐዲስ ናሁሰናይ አሸናፊ የዚህ ታሪካዊ አንጋፋ ታይቶ የማይጠገብ ታላቁ ካቴድራል የስብከተ ወንጌል ክፍል ኃላፊ ክቡራን መምህራን ወንጌል፣ ሰባክያነ ምስጢር፣ መምህራን፣ አይንተ እግዚአብሔር፣ አበው ካህናት፣ ወንድሞች ዲያቆናት፣ እንደዚሁም በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የሆናችሁ የተባላችሁ ሀብተ ወልድና ስመ ክርስትና ሕይወተ ልቡና አዝማነ መንግሥተ ሰማያት የተሰጠን የተሰጣችሁ ምእመናንና ምእመናት እንዲሁም ሕፃናቱ በወደደን በመረጠን ባፈቀረን በመድኃኔ ዓለም ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። ወኮነ አብየ ድቀቱ አወዳደቁ ታላቅ ሆነ። ወወድቀ ውእቱ ቤት፣ ያ ቤት ወደቀ፣ አወዳደቁም ታላቅ ሆነ። ይህን ቃል የተናገረው ለሚገባን በሚገባን ለሚገባን በሚገባን መድኃኔ ዓለም ክርስቶስ የዓለም ቤዛ የዓለም መድኃኒት ከልዑል ዙፋኑ ዝቅ ብሎ ትሑት ሥጋችንን በመዋሃድ በዚህ ምድር ላይ የተመላለሰው የፈረሰውን ያነጸው የታነጸውን ያፈረሰው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉንም የዘገበው ወይም የጻፈው ደቀ መዝሙሩ ቅዱስ ማቴዎስ ነው። የምናገኘውም በምዕራፍ 7 ከቁጥር 27 ላይ ነው። ከ21 ጀምሮ ስንነሳ በአሁኑ በዘመናችን የምናየው የምንሰማው ግራ ገብቶት ግራ የሚያጋባውን እያንዳንዱ ስናየው ተግባሩና ቃሉ የተለያየ የሆነውን ዓለም ይመስላል። እግዚኦ እግዚኦ የሚለይ ሁሉ አኮ ዘይመውአ ለመንግሥተ ሰማያት ዘይቤለኒ እግዚኦ እግዚኦ፣ አቤቱ ጌታ ሆይ አቤቱ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። እግዚኦ እግዚኦ የሚለኝ ሁሉ ለመኖ መልስ የሚያገኝ አይደለም። አቤቱ አቤቱ የሚለኝ ሁሉ በአፉ ጸሎቱ ተቀባይነት የሚያገኝ አይደለም። ዘእንበለ ዘይገብር ፈቃዶ ለአቡየ ሰማያዊ፣ ውረድ ተወለድ ተሰቀል ተገረፍ ሙት ተነሳ ብሎ የላከኝን የባህሪ አባቴን ያብን የባህሪ ሕይወቴን የመንፈስ ቅዱስን ፈቃድ የማያደርግ ሁሉ አቤቱ አቤቱ ስላለኝ ወደ መንግሥተ ሰማያት የሚገባ አይደለም ብሎ ይህንን ተናገረና ብዙዎቹ ያን ጊዜ በስምህ ታምራት አድርገናል፣ አጋንንትን አውጠናል ብለው ይሉኛል። እላቸዋለሁ እብለክሙ የአምረክሙ ገበርተ አመፃ፣ እናንተ አመፅን፣ ተንኮልን፣ ሽንገላን የምታደርጉ የምትሰሩ የምታሰሩ እላቸዋለሁ አላውቃችሁም፣ ከኔ ወግዱ ከኔ እራቁ እላቸዋለሁ። ይህንን በሽንገላ ለቀረቡት ልባቸው በአመፅ የተሞላ በአንደበታቸው ለስለስ ብሎ የቀረቡ ጸሐፍት ፈሪሳውያን ነበሩ። እነዚህ በምን መሰለላቸው? ለሐዋርያትን በምን መሰለላቸው? አባቶቻችን ቀደምት እሱን የተከተሉት እነማን ምን እንደሰሩ በምሳሌ ሲያስተምራቸው
እንደገና ቁጥር 24 ላይ ወኩሉ ዘይሰምዕ ዘንተ ቃልየ ወይገብሮ ይህንን የኔን ሕያው የሆነ መድኃኒት የሆነ ፈውስ የሆነ ትንሣኤ የሆነ ሰላም የሆነ ቃሌን ሰምቶ ተምሮ በስራ የሚለውጠው በስራ የሚገለጥ ሁሉ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮኩ። ማንን ይመስላል ብትሉኝ አለ ብልህ ህንፃ ሰሪ ብልህ ግንበኛን ይመስላል። ያ ብልሁ ብዙ መዋዕለ ንዋይ ይዞ ብዙ ንብረት አቅርቦ ቤቴን ህንፃዬን ከምን ላይ ልስራው ብሎ አስቀድሞ ገንዘቡን ከማፍሰሱ ጉልበቱን ከመጨረሱ በፊት ምድሩ ምን አይነት ህንፃ እንደሚሸከም ይመረመራል፣ ይመረምረዋል። የምናንጸውን የምንሰራውን እንመረምራለን አንመረምርም? እኛ ምን እየሰራን ያለ ነው? ምን ላይ ነው እያነጽ ነው ያለ ነው? በማን ላይ ነው እየታነጸ ያለው ህይወታችን? አስቀድሞ መሬቱን ይመረምረዋል፣ ስንት ህንፃ እንደሚሸከም ባለ 7ም ባለ 10ም ባለ 20ም ቢሆን በጣም ብዙ ነገር የሚሸከም መሬት ላይ ያ ብልሁ ሰራተኛ ወይም አናጺ ይሰራል። ከሰራው ቤቱ ካበቃ ህንፃው ካበቃ ከተመረቀ በኋላ ዓለም ተለዋዋጭ ናትና የአየሩ ጸባይ ድንገት ተቀየረ ይላል። ምን መጣ? ፀሐይ የነበረው ብርድ ሆነ። እሱ ብቻ አይደለም፣ ነፍሱ ነፋሳት ይላል። ነፋሳት ነፈሱ። ወዘንሙ ዝናማት፣ ዝናማትም ዘነሙ። ወውህዙ ወሐይስት፣ ነፋሱና ዝናሙ በአንድነት ሲመጣ ምድር ደግሞ በላዩ ላይ የመጣውን ዝናብ ጎርፍ ማዕበል ተነሳ ይላል። በዚያ ህንፃ ዙሪያ በጣም ጎረፈ። መጉረፍ ብቻ አይደለም፣ ወገፍእዎ ለውእቱ ቤት፣ ያንን ህንፃ ማዕበሉ ሞገዱ ከላይ ነፋሱ ከስር ጎርፉ ይገፋው ጀመረ ይላል። ወይ ወድቀ ውእቱ ቤት፣ ያ ቤት አልወደቀም። በምን ላይ ስለታነጸ? በምን ላይ ስለታነጸ? በዓለት ላይ ስለታነጸ። ወገፍእዎ ለውእቱ ቤት ወይ ወድቀ ውእቱ ቤት፣ ያን ቤት ገፉት። እነማን? ጎርፉና ዝናቡ። ወገፍእዎ ለውእቱ ቤት ገፉት፣ ወይ ወድቀ አልወደቀም ማለት እስመ በዲሁ በኮኩ ተሐንጸ ተጻረረ ይላል። በዓለት ላይ ተመስርቷል። ቃሌን ሰምተው በቃሌ የሚኖሩ እነዚህ ቤቱን በዓለት ላይ የሰራ ብልህ ሰውን ይመስላል። ኮኩ ውእቱ ክርስቶስ። አብርሃም ቤቱን በማን ላይ ያነጸው? አብርሃም እምነቱን በማን ላይ ሰራው? በጣዖት ላይ ነው? በማን ላይ ነው? በእግዚአብሔር ላይ ያነጸው። ፈተና ቢመጣ ችግር ቢመጣ በአብ በወልድ በመንፈስ ቅዱስ ላይ ሕይወቱን አደረገ። ማዕበሉ ሞገዱ ክህደቱ መከራው መጣ። እንደ ማዕበሉ በስጋ ያለ ፈተና መከራ መጣ። ግን በፈተና በክህደት ሊያዝ አልቻለም። አብርሃም በማን ላይ ስለታነጸ? በእግዚአብሔር ላይ። መከራ በሚመጣ ጊዜ፣ ፈተና በሚመጣ ጊዜ፣ የክህደት ማዕበል በሚመጣ ጊዜ ቃሌን ሰምቶ እንደ አብርሃም እንደ ኢዮብ። ማዕበል ነው ደዌ፣ ማዕበል ነው አግኝቶ ማጣት አይደለም እንዴ? ምንም ያሳፍራል። ዝም ብሎ መቀመጥም ያስቸግራል። የነበረው ሲያጣ፣ ጤነኛው ሲታመም እንደ ኢዮብ። በክርስቶስ ላይ ቤቱን ያነጸው ኢዮብ ደዌያት ቢመጡ ማዕበል ሆነው፣ ደዌያት ቢመጡ ነፋሳት ሆነው ሊወድቅ አልቻለም። በምን ላይ ታነጸ? በክርስቶስ ላይ። እግዚአብሔር ወሀበ ወእግዚአብሔር ነሣ። እኛውን የምንጨነቀው ስለ ጊዜያዊው ጤናችን፣ ስለ ጊዜያዊው ሀብታችን፣ ስለ ጊዜያዊ ምቾታችን። እውነት ነው ሐሰት ነው? እውነት ነው ሐሰት ነው? አያችሁ፣ ከጨዋታ ውጭ ነው ያለ ነው። ከአጀንዳ ውጭ ነን ያለ ነው። እስመ በዲበ ኮኩ ተጻረረ። አያችሁ፣ ደዌያት ቢመጡ፣ ችግር ቢመጣ፣ ፈተና ቢመጣ በእግዚአብሔር ላይ ያለ እግዚአብሔር ሰጠ፣ እግዚአብሔር ነሳ።
ሀብታም የሚያደርግ እግዚአብሔር ነው። የሚያደህይም እግዚአብሔር ነው። አነ አምዕሎ አነ አነዲ እቀስፍዬ ወእስሃል። የማደህይም የማበለጽግም እኔ ነኝ ይላል። ማን ነው የሚያደህይ? በምን እንዳንጎዳ፣ በስጋ ሀብታም ሆነን ከእሱ እንዳንርቅ፣ በስጋ ጠግበን በነፍስ እንዳንራብ፣ ስለኛ ከኛ በላይ ለእኛ እሱ ስለሚያውቅ ይግባል ይግለጽልን መድኃኔዓለም ክርስቶስ። አኩራፊዎች አንሆን። በጊዜያዊው በትንሹ በጥቃቅኑ አብርሃም አላኮረፈም፣ ኢዮብ አላኮረፈም። አካችሁን ስንመጣ መሰረታችን ችግር ቢመጣ ፈተና ቢመጣ አግኝቶ ማጣት ቢመጣ ወዲያ ወዲህ ልንፈተን አይገባንም። እስመ በዲበ ኮኩ ተሳረረ። እንደ አብርሃም ባለ ሃይማኖት፣ እንደ አብርሃም ባለ እምነት፣ እንደ ኢዮብ ባለ ትዕግስት የታነጸ ሰውነት ችግር ቢመጣ አይፈታም። ረሃብ ፈታን? ማጣት ፈታን? አልፈታን። እንዲያውም እንደነኩት እንደ ቀፎነት የበለጠ እየገነፈለ ቤተክርስቲያን ግጥም ብላ ሞልታን ያለች። አመስግኑት እስቲ አምላካችን። ዲያብሎስ አጋንንት ማዕበል ሆነው በችግር በፈተና ጣብቂኝ ውስጥ አስገብተውን ካሁን በኋላ ወደ እግዚአብሔር ቤተ መቅደስ መሄድ አይችሉም። በችግር ማዕበል አንቄያታለሁ፣ በችግር ማዕበል አንቄዋለሁ። አግኝቶ በማጣት ችግር ማዕበል ሞገድ ሁኜባቸዋለሁ ብሎ ነበር። ግን ጣለን? አልጣለንም። ክብረ ለአምላካችን ይሁን። የእናቶቻችን እጃቸው አልሳሳም። ማን ስለባረከው? ማን ስለባረከው? ገና ወደ እግዚአብሔር አስበው ሲመጡ እሱ ይባርክላቸዋል፣ እሱ ይሞላላቸዋል። ህቡ ነው፣ ረቂቅ ነው የእግዚአብሔር ጥበቃውና ስጦታው። ያው እግዚአብሔርን ከዛሬ ጀምሮ በቤትሽ ችግር አይመጣም አለ ታላቁ ነቢይ ኤልያስ ወደ ሰራጵታ ሄዶ። እባክሽን አንቺ ሰው ምበላው ነገር አቅርቢልኝ ምጠጣው። በኤልያስ ዘመንን አለች። ስሙን እንጂ ኤልያስን አታውቀውም ነበርና ለካ ሰኝ ደርሷል። እግዚአብሔርን ሚየዋልና ረሃቡን ጽሙን የተራበውን የተጠማ ወደዚያ ሲሄድ ሁር ሀገረ ሰራጵታ ወበየት ሲያቃቲ መመለጥ ሲሄድ ሲገባ አስቀድመሽ ለኔ ስጭኝ ስሪልኝ አለ። እሷም ተዘጋጀች። ግን ምን አለ እግዚአብሔር? ያው እግዚአብሔርን ከዛሬ ጀምሮ በረከት ባንቺ ቤት አይታጣም አለ። ኧረ እግዚአብሔር በቤታችን ይግባ፣ ድንግል ማርያም ትግባልን፣ ሥላሴ ይግቡልን። በአብርሃም ቤት እንደገቡ የበረከት የሰላም የሕይወት አምላክ የተጠጋነውን እንወቀው። ማን እንደተጠጋን የክህደት የኑፋቄ ማዕበል ሊያነዋውጠን አይችልም። ባካችሁን የተረጋጋን አለት ላይ የታነጽን እንሆን። ዛሬ ብዙ ማዕበል ሞገድ አለ። የለም እንዴ? የወሬው ማዕበል አለ። ያልሆነውን በሬው ምን አለ የሚሉ አሉ። በሬው ምን አለ? አቤት በሬው አቤት። ፈጠራ ወሬ ማለት ውሸት እኮ ነው የሚፈፈረከው በቃ በየጊዜው። አቤት አቤት። በእውነት ላይ መታነጽ አለብን። ቃሌን ሰምቶ የሚያደርገው እሱ ብልህ ነው። ውሸት አያሸንፈውም፣ ሐሜት አያሸንፈውም፣ ጥርጥር አያሸንፈውም። ተጠራጣሪዎች አንሁን። ውሸቱን አንስማ። የማንንም ወሬ የማይበላ አትስሙ። ማንን ነው መስማት? ቅዱሳን ነቢያትን፣ ቅዱሳን ሐዋርያትን፣ ቅዱሳን ጻድቃንን፣ ፈጣሪያቸውን በሥራ የመሰሉትን። በአለት ላይ ታነጹ ነቢያት፣ በአለት ላይ በክርስቶስ ላይ ተመሰረቱ ሐዋርያት። አቤት እስመ በዲበ ኮኩ ተሐነጽክሙ፣ እናንተ በክርስቶስ መሰረትነት ታንጻችኋል። በሃይማኖት በምግባር በትሩፋት ያነጸን የሰራን የጠራን ክብር ለሥላሴ ለፈጣሪያችን ይሁን። ስናየው ይሄ ነው። እንደ አብርሃም ያለ በእምነቱ የጸና፣ እንደ ኢዮብ ያለ፣ እንደ ሙሴ ያለ፣ እንደ ኖህ ያለ ለፈጣሪ የሆነ፣ እንደ ሎጥ ያለ ሁሉም ከተማዋ ሲጨፍሩ ቀኑም ሌቱም አንሷቸው ሌሊቱን ቀን አድርገው እግዚአብሔርን ሲያሳዝኑ ማን ብቻ ተገኘ? ማን ብቻ ተገኘ? ሎጥ። ዘፍጥረት 19 ላይ ተመልከቱት። ብቻውን እግዚአብሔርን የሚከተል
በዚህም በሰዶም በገሞራ ኃጢአት ማዕበል ያልተያዘ ያልተሸነፈ ተገፍቷል እኮ ግን አልወደቀም። ዛሬ ብዙ የሚገፋችሁ ነገር የለም እንዴ? የሚገፋፋችሁ ነገር ምንድን ነው? ጽድቅ ነው? ወደ ጽድቅ ነው የምትገፋፉ? ወደ ጾም ወደ ጸሎት እየተገፋፋችሁ ያለ ወይስ ወደ አረንቋ፣ ወደ ክህደት፣ ወደ ጥርጥር፣ ወደ ኃጢአቱ? ማዕበል ነው ኃጢአት፣ ሞገድ ነው፣ ዝናብ ነው፣ ድንገት ያልታወቀ ነው። ትልቅ የነበረው ትንሽ ሆኖ ይገኛል። ትልቁ ይወድቃል። ከዚያ ይሰውረን መድኃኒዓለም። ይሄ ለደጋጎቹ ተነገረ። ይሄ ለጻድቃኖቹ፣ ይሄ በትሩፋት ለጸኑት ተነገረና በተቃራኒ ደግሞ ወኩሉ ዘይሰምዕ ቃልየ ወይገብሮ፣ ይሄ ሰምቶ ቃሌን በስራ ላይ የገለጠው ይሄ ሲሆን፣ በተቃራኒው ደግሞ ቃሌ ሕይወትነቱን ቃሌ መድኃኒትነቱን እኔ ሕይወትነቴን ሰምቶ በስራ የማይገለጥ እኔ እንደ ጾምህ የማይጾም እኔ እንደ ጸለይሁ የማይጸልይ እኔ ይቅር እንዳልሁ ይቅር የማይል እኔ ትሁት እንደሆኑ ትሁት የማይሆን አዎ ከትህትና ወደ ትዕቢት ከጸሎት ወደ ስንፍና ከሃይማኖት ወደ ክህደት የሄደ ከእምነት ወደ ጥርጥር የገባ አለ። ይመስል ብእሴ አብደ ዘሐነጸ ቤቶ ዲበ ሆጻ። ማንን ይመስላል ብትሉኝ እነሆ ወደ አምላኩ ለከርሶሙ አምላኮሙ ወሐሳሮሙ ክብሮሙ፣ ሆዳቸው አምላካቸው ክብራቸው ውርደታቸው የሆኑ ለሆዳቸው ብቻ የሚገዙ ለዚህ ዓለም ብቻ የሚኖሩ ማንን ይመስላል ብትሉኝ ሀብት እግዚአብሔር ሰጦት፣ ጤና እግዚአብሔር ሰጦት፣ ማስተዋል እግዚአብሔር ሰጦት እያለ በማስተዋል ያልተጠቀመ፣ በሀብቱ ያላወቀበት፣ በጤናው ያላወቀበት፣ በጉልበቱ ያላወቀበት ሰነፍ ግንበኛን ይመስላል ይላል። ብዙ መዋዕለ ንዋይ ሊያወጣ ሊያፈስ መሬቱን ሳይመረምር በአሸዋ ላይ ህንፃ መስራት ጀመረ ይላል። በምን ላይ ሰራው? በአሸዋ ላይ ቢቆፈር ወደታች አሸዋ ነው፣ ዝቅ ሲል ውሃ ሊወጣ ነው አይደለ? በዚያ ላይ ሰራው። ይህን ቶሎ ቶሎ ቤት አቤት አቤት! ዛሬ እኛ ከዚያ ልዩ ነን አይደለም? ችኮላ እኮ ነው። እባካችሁ ስንጸልይ እንረጋጋ፣ ሰከን ብለን አስተውለን፣ ሁሉ ቶሎ ቶሎ ችኮላ ሳይመረምር ሳይረዳ በአሸዋው ላይ ብዙ መዋዕለ ንዋይ ያፈሰሰ። እዚያ አለቀ፣ ተመረቀ ተባለና ወዲያው ክረምት መጣና ዝናቡ መጣ፣ ነፋሱ መጣ፣ ጎርፉ መጣና ወገፍ ጎለውት ቤት ያን ቤት ገፉት ይላል። ምን አደረጉት? ማንና ማን ናቸው? ማንና ማን? ጎርፉና ነፋሱ ወድቀውት ቤት ያ ህንፃ ወዲያውን ወደቀ። ምን ስለሆነ ወደቀ? መሰረት ስለሌለው። እረ መሰረታችንን አንተው። ማነው የኛ መሰረት? ማነው የኛ መሰረት? እግዚአብሔር። ከሱ በታችስ የተሰጠን መሰረት የለም? አቤት! እመብርሃን ዘይ ምልአተ ንባብ እመብርሃን ምን ማለት ነው? እመብርሃን ማለት የብርሃን እናት መሰረተ ሕይወት ማርያም ይላል። የሕይወት መሰረት የመድኃኒቱ መገኛ የሕይወት መሰረት መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ከቀድሞ ጀምሮ የማዳን መድኃኒት ካንቺ ሊገኝ መሰረት ያደረገሽ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ኪያኪ ሰናይተ ዘፈጠረ። አንቺን በደም ግባት፣ አንቺን በንጽህና፣ አንቺን በቅድስና፣ አንቺን በድንግልና መርጦ ያለም ርኩሰት የአዳም ጥንተ አብሶ ያልነካሽ ንጽሕት አድርጎ የፈጠረሽ ኪያኪ ሰናይተ ዘፈጠረ። አንቺን ንጽሕት ቅድስትን የፈጠረ እግዚአብሔር ይትባረክ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን አለ። እግዚአብሔር ይትባረክ ወይታኮስሙ እግዚአብሔር ዘላለም ስሙ የተመሰገነ ይሁን አለ። ስሙ የተመሰገነ ይሁን። ዛሬ በክህደት እነሱ ደማቸውን አፍሰው እግዚአብሔር ዋጋ የሰጣቸው
ዘገብረ ተዝካረክሙ ወዘጸዋ ስመክሙ ምህር ለክሙ ብሎ የሰጣቸው ጻድቃንን ሰማዕታትን ክደው ብቻቸውን ባሸዋ ድንቡሽቶች የሚጨነቁ አሉ የሉም? አሉ የሉም? እኛ ግን የት ነው ያለ ነው? አዎ በዚያ ባለቱ ላይ ነው ያለ ነው። በመሰረት በድንግል ማርያም መሰረትነት በቃል ኪዳኗ በአማላጅነቷ በጻድቃን በሰማዕታት በአማላጅነታቸው ነን አይደለንም? ይሄ ነው መሰረት። ያ ሰነፉንና ድንቡሽት ላይ ሰራው። ማዕበሉ መጣ፣ ዝናቡም ዘነበው፣ ጎርፉም ጎረፈ፣ ወገፍዎ ወዲያው ወደቀ ያ ቤት። ወኮነ አብየ ድቀቱ አወዳደቁም ታላቅ ሆነ ይላል። ትልቅ ሕንፃ ተንዶ ሲወርድ አያችሁ፣ አወዳደቁ ታላቅ ሆነ ይላል። እኛ ሴት ላይ ነው ያለ ነው። ብዙ ሕንፃ እየገነባን ነው። ምን ላይ ነው እየሰራ ነው ያለ? የሃይማኖት ሕንፃችን፣ የምግባር ሕንፃችን፣ የትሩፋት የንጽህና እንዲያው ስራችን ምን ላይ ነው እያለው? ዛሬ ድንቡሽት ላይ ነው ያለ ወይስ አለቱ ላይ ነው ያለ? ጾማችን፣ ጸሎታችን፣ ተስፋችን ምን ላይ ነው ያለ? የእኛ ተስፋ ከምን ላይ ነው የተሰራው? የባልና የሚስት መሰረታቸው ምን ላይ ነው? በመለያየት ድንቡሽት ነው? በመፈቃቀር አለት ላይ ነው ያለ? የቤተሰቦችና የእናት የአባት መሰረታቸው ምን ላይ ነው? በመጨቃጨቅ በመነታረክ በጊዜያዊው በኃላፊው ነገር በመኮራረፍ ሕንፃ ድንቡሽት ላይ ነው ያለ? ወይስ በፍቅር በክርስቶስ ወይስ በፍቅር በድንግል ማርያም ላይ ነው ያለ? በሷ ላይ ያሉ ሲጸልዩ፣ በሷ ላይ ያሉ ሲማጸኑ፣ እንዲሁ ሲጨቃጨቁ፣ ሲለያዩ፣ በጊዜያዊ ጥቅም ሲነታረቁ አይተንም ሰምተንም አናውቅም። ታያላችሁ እንዴ? እኔ እግዚአብሔር ያሳያቸው አንድ ታላቅ እናት ናቸው። የ60 የ70 ዘመን አዛውንት ናቸው። እና መቼስ እንዲያው ወደ ዶክተሩም ሐኪም ቤት ነው ዝም ብሎ ክኒን አይሰጥም። ቢኖርበትም በሽታ ባይኖርበትም ምን ይሆናል? ይመረመራል። ግን ጤነኛ ሆኖ ሲገኝ የግድ ዶክተሩ መድኃኒት ይሰጠዋል? አይሰጠው። እና መጡና ትልቅ አዛውንት ናቸው። ቅዱስ ሥጋው ክቡር ደሙን ለመቀበል እረኛዬ ቀደም ብለው አረፉ አሉ። እረኛቸው የነፍስ አባታቸው ማለት ነው። መልካም እረኛ ያደላቸው መድኃኒዓለም አለን። እረኞች አሉን። በጎች እረኞቻቸው መለየት አለባቸው። እና እንደዚህ ነው ለቅዱስ ሥጋው ለክቡር ደሙ ለመብቃት ምን ላድርግ? እንዲያው አይ መቼም መመርመር ተቀይመው ከሆነ ከሰው ጋር ተጣልተው ከሆነ እኔ በሕይወቴ ይቅር ለእግዚአብሔር የሚል ከሰው ጋር ተጣልቼ አላውቅም አሉ። ምን አይነት መታደል ነው! እኔና እናንተ ስንት ጊዜ ተጣልተናል? አቤት! ከማን ጋር ነው የተጣላችሁ? ከማን ጋር ነው የተጣላ ነው? አቤት! ከእግዚአብሔር ጋር ተጣልተናል? አልተጣላንም? አልተጣላንም? በምንድን ነው የተጣላ ነው? ድንቡሽት ላይ እኮ እንዳንሆን እየፈራሁ ነው። አታድርጉ የተባልነውን ካደረግነ ድንቡሽቱ ላይ ነው ወድቀናል ማለት ነው። አወዳደቃችን እየከፋ ነው ማለት ነው። ይቅር ለእግዚአብሔር ብዬ አላውቅም። ሰዎች ሲጣሉም አለቅሳለሁ። እኔ ጠብ የሚባለው ነገር አይገባኝ። አያችሁ፣ መንፈስ ቅዱስ ያደረበት ሰውነት ሁልጊዜ የርኅራኄ የይቅርታ ምንጭ ነው የሚጎርፍበት። አያችሁ፣ ክርስቶስ በውስጡ ስራ የሚሰራበት ሰው ሰይጣን ቦታ የለውም። እግዚአብሔር በእኛ ይደር ወገኖቻችን፣ እንደ ነቢያት እንደ ሐዋርያት በጊዜያዊ ሳይሆን በዘላለማዊው ሕንፃ እንድንታነጽ፣ በጊዜያዊው በኃላፊው ስንጨቃጨቅ አሸዋ ውስጥ የታነጸ ሕንፃ ሆነን ቀረን። ስንቶቹ ታላላቅ ሆነው አወዳደቃቸው ከፋ። አልከፋም እንዴ? አዎ አልከፋም። በጣም የወደቁ በጣም ታላቅ ብለው የሃይማኖት መሰረት፣ የምግባር፣ የትሩፋት፣ የአንድነት፣ የፍቅር፣ የንጽህና አብነት ይሆናሉ የተባሉት የርኩሰት አብነት ሲሆኑ፣ የሃይማኖት አብነት ይሆናሉ የክህደት አብነት ሲሆኑ፣ የሰላም የፍቅር አብነት ይሆናሉ የተባሉት የመለያየት የዘረኝነት አብነት ሲሆኑ ምን ላይ ታነጹ? ምን ላይ ታነጹ? አሸዋ ላይ። አዎ እሱም የዲያብሎስ ተንኮል ነው አሸዋ የተባለ። ዛሬ ስንቶች በአሸዋ ላይ ታንጸዋል። ለዕለቱ ተመርጠው በ40 ቀን በ80 ቀን
ከአብራ ከመንፈስ ቅዱስ ረቂቅ ልደትን ካገኘን በኋላ በመጾም በማደግ ፈንታ በመጸለይ በማደግ ፈንታ በንጽህና በቅድስና ወይሐውር በኃይል ውስጥ ኃይል ከትሩፋት ወደ ትሩፋት ከክብር ወደ ክብር ከፍቅር ወደ ፍቅር በመሄድ ፈንታ ከመለያየት ወደ መለያየት ከመጣላት ወደ መደባደብ ከዚያም አልፎ ወደ መደባባት ወደ መገዳደል አይደለም እንዴ? ነው አይደለም? አንዱ ለአንዱ አሸብቆ ነው አይደል ያለ? ቤተሰብ ለቤተሰቡ፣ ወንድም ለወንድሙ፣ አባት ለልጁ፣ ልጅ ለአባቱ። አዎ ጥርሱን ደርሶበት ነው ያለ አይደለም? አይደለም እንዴ? አዎ ይሄ ባሸዋ ላይ በዲያብሎስ ተንኮል እርጉሙ ዲያብሎስ ይላል የዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ በተለይ ወደ 16 ላይ ያለው ስታነቡት ዋለ ምድር ይላል። ሰይጣን ዲያብሎስ ሚካኤልና ገብርኤል የተዋጉት ድል ያደረጉት ተዋጋቸው ይላል። እነሱን ከተዋጋ እኔና እናንተን ከመዋጋት ያርፋል እንዴ? ያርፋል? አዎ አያረጅም። ጡረታ የወጣ ሰይጣን አለ አርጅቶ አለ የለም? ሰው ግን ብዙ ጡረታ ይወጣል አይደል? አለ የለም? አዎ ክርስቲያን ጡረታ ይወጣል ከጸሎት እስከ ሞታችን ድረስ በስራ ዓለም ጡረታ በመጸለይ በመቀደስ አዎ በመቀደስ በመባረክ በመባረክ ጡረታ የለም። ይህንን ወቁ። ከመጸለይ አይን ይደክመኛል ቁጭ ልንል አይምሯችን እስከሰራ አይናችን እስካየ ጆሮአችን እስከሰማ ድረስ ቅዱስ 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 ማለት አለብን። አዎ እሱ ጡረታ አይወጣም። እኛ አይ በቃ ይደክም ያለው አሞኛል አልጾምም አሞኛል አልሰግድም። አዎ ክፉን ነገር ከማድረግ ግን ወደኋላ አላልንም። ለአመፅ ሁሉም እኩል ነው አይደለ? ለጽድቅ ግን ተፈልጎ አይገኝም። ለመተማማት ሁሉም አንድ ነው። ላለመተማማት ግን ስንት ሰው እናገኛለን? አለ እንዲህ አሸዋ ላይ ያለ ነው እና ሚካኤልና ገብርኤልን የተዋጋቸው የፈጣሪውን ቃል ያልጠበቀ ያልሰማ አዎ በክደት አሸዋ ላይ አሁን ኑሮውን በገሃነም ያደረገ ዲያብሎስ እነሱን ከተዋጋ በኋላ ወረደ ይላል። ከወረደ በኋላ ከተጣለ በኋላ ሴቶቿን አሳደዳት። ድንግል ማርያምን በሄሮድስ አድሮ መሰረት ሊያሳጣ እሷን አሳደዳት። ድል ተደረገ። ከዚህ በኋላ ይላል ትንሽ ዘመን እንደቀረው አውቆ ከክፉ መርዙ ጋር ወደዚህ ምድር መጥቷል። ባሸዋ አጠገብ ቆመ ይላል። ዛሬ ሁሉን በከንቱ ነገር አቁሞታል። ስንቶቻችን ተጣላን? ስንቶቻችን ታረቅ? ከተጣላ ነውና ከታረቅ ነው ማን ይበልጣል? ካምናው ክፋታችንና ከዘንድሮ ክፋታችን የትኛው ይበልጣል? አቤት! ካምናው ጽድቃችንና ከዘንድሮ ጽድቃችን የትኛው ይበልጣል? አቤት! እና ሸዋ ላይ ነው አለቱ ላይ ያለ ነው ወገኖቻችን። ትናንትና የተኮራረፉ ነበር፣ ዛሬ ሊገዳደሉ የደረሱ ቤተሰቦች ነው ያሉ አይደለም? አያቸው። ወደ ፍቅር ወደ ሰላም ያድጋል እንጂ ሰው ወደ ንጽህና ወደ ንስሐ ያድጋል እንጂ ወደ አሸዋ ወደ መውደቅ። ለአብርሃም ነግሮታል። ጻድቃን ልጆችህን ይላል እንደ ሰማይ ከዋክብት አበዛልሃለሁ፣ ኃጥአን ልጆችህን ደግሞ ይላል እንደ ባህር አሸዋ። አሁን ከአሸዋና ከአሸዋ ክምችትና ከከዋክብት ድምቀት ማን ነው የሚያስደስታችሁ? ማን ነው የሚያስደስታችሁ? ኮከብ ኮከብ ይሄ ይስከውር ይላል። ኮከብ ክብሩ ጎልቶ ይታያል አይደለ? ጻድቃን እንደዚያ ናቸው፣ ብርሃን ናቸው። ብርሃን ነው መሆን ያለበት ልቡናችን። ሆፃ አሸዋ ሙቀትም የለው፣ በተለይ ማታ ይቀዘቅዛል፣ ይበርዳል። ድሮ እናቶቻችን አሸዋውን እንትን ብለው ነው ፍሪጅ ይሰሩ የነበር አይደለም እንዴ? መሬቱን ይቆፍሩና አሸዋውን አድርገው ውሃ አድርገው ያ ውሃ የማያቀዘቅዝ የማያሞቅ ነው አይደለም? አዎ ተባህላቸው ቀዝቃዛ ሙቀተ ጸጋ የሌለን የፍቅር ጸጋ ሙቀት የሌለን የንጽህና ሙቀተ ጸጋ የሌለን አንዱ አንዱን የማያምነው በጥርጥር አሸዋ ውስጥ ይተዋል። ክፉ መጥቷል። ትንሽ ዘመን እንደቀረው ማን ያውቃል? ዲያብሎስ ያውቃል። ከክፉ መርዙ ጋራ ከክህደቱ ጋራ ከማይበሉ ሰዎችን ያንቺ ትዳር ምን ይሰራልሻል? የምን መከባበር ነው? አትፈቺውም? ያንተ ትዳር ምን ይሰራ? አትፈታትም? ያንተ ወደ እግዚአብሔር ቤት መምጣት ምን ይሰራልሃል? ይሄ ማይበል ነው፣ ይሄ ሞገድ ነው። እባካችሁ ስለ እግዚአብሔር ብላችሁ እንዲያው ይቅር በለኝ በሉ መድኃኔዓለም።
መጀመሪያ ከሱ ጋር እንታረቅ። ከዚያ ከጓደኛችን ጋር እንታረቅ። ከሱ ጋር መጀመሪያ መታረቅ ማለት ብንበደልም ብንከፋም መከፋታችንን መበደላችንን መጀመሪያ እየትቻለሁ ብለን ሙሉ ሁለን ስንተወው ወደዚያ ሰው ደግሞ ስንሄድ ወንድሜ ይቅር በለኝ እንላለን። ያን ጊዜ ማንን መሰል ነው? ሰማያዊ አባታችሁ ፍጹም እንደሆነ በይቅርታ ፍጹም እንደሆነ አስተካክሎ በመውደድ እናንተም ከሰው አትለዩ። ይሄ ሀጥ ነው ይሄ ጻድቅ ነው ብላችሁ አትምረጡ፣ አትለዩ ይላል። አሁን ብዙዎቻችን አባቶቻችን እንጦንስ እነ መቃርስ እነ አቡነ ተክለ ሃይማኖት እነ አቡነ ገብረ መንፈስ ቅዱስ እነ አቡነ አረጋዊ በዓለት በክርስቶስ ተመስርተው በመናንያቸው ከዋክብት ሆነው ኢትዮጵያን አበሯት። ዛሬም ቃል ኪዳናቸው እያበራ በበረከት ከኛ ጋር አለ። ክብር ለቅዱሳን አባቶቻችን ይሁን። ዛሬ አስመሳዮች በአሸዋ ላይ በክደት ላይ በስጋዊ ጥቅም ላይ የታነጹ ደግሞ መጥተዋል። ከነሱ ልንጠበቅ ግድ ነው ወገኖቻችን። እነዚህ አሸዋው ላይ ያሉ በድቡሽ ላይ ያሉ አወዳደቃቸው በነፍሳቸውም በስጋቸውም የከፋ ነው። የነፍስ ነውና ይላል አወዳደቁ ታላቅ ሆነ። በስጋ መውደቅ በስጋ ቢያደናቅፈን እንታጠባል እነሳል። የነፍስ አወዳደቅ ግን መነሻው ከባድ ነው። ሂል ነው የሚያመጣው። ለሆድ ካደረ ዓላማውን ከረሳ ቅድስናውን ከረሳ መጠራቱን ከረሳ መመረጡን ከረሳ ምራጭ ማን ነው? ቀዳሽ ማን ነው? ሿሚ ማን ነው? እግዚአብሔር ነው። አያችሁ፣ ዛሬ ያለ ሀብታችን፣ ዛሬ ያለ ስጦታችን፣ ዛሬ ባልተጠራንበት ስንገባ አሸዋ ላይ ወድቀን አወዳደቃችን የከፋ ስንቶቹ ታላላቆቹ በሰው ዘንድ ተንቀዋል፣ ተጥለዋል። እንዳንጣል እንዳንወድቅ ማን ይርዳል? እሱማ እየረዳን ነው። ፈቃደኞች ነን እኛ። ፈቃድ ካሁን ጀምረን መለወጣል በቤታችን። ይህንን የአውሬ ጸባይ የያዝነውን የምንገረምባቸውን መጡብኝ እያሉ ቤተሰቦቻችሁን የሚያስጨንቀውን ጸባይ ቀይሩት በፍቅር። የክርስቶስ ፍቅር ከሁላችን ጋር ይሁን። ቃሌን ሰምቶ የሚሰራው ቤቱን ባለት ላይ እንደ አብርሃም ባለ እንደ ኢዮብ ባለ ትዕግስት ያነጸ ብልህን ሰውን ይመስላል። ዛሬ ደው ያለ ዛሬ ፈተና አለ። ማይበል ነው፣ ሞገድ ነው፣ የማንቋቋመው የኑሮ ችግር። ቤተሰቦች ምን ላብላ ምን ላጠጣ ማለት ማይበል ነው፣ ሞገድ ነው። ይሄ ግን በክርስቶስ ከጸናን እግዚአብሔር ያውቃል ብለን ወደሱ ከጮህነ እግዚአብሔር ነጋ መጥቶ ትረፍርፍ ያደርገዋል። ያትረፍርፍላችሁ፣ ማይበሉን ሞገዱን ያስወግድላችሁ። የኑሮውን ችግር ሁሉ አስወግዶ በነፍስም በስጋም ባለጸጎች አድርገን አምላካችን ከክደት ወደ ጽድቅ ከኃጢአት ወደ ጽድቅ ከመለያየት ወደ አንድነት ይመልሰን አምላካችን። ታላቁ መምህራችን መጥተዋል። ሁላችን የእግዚአብሔርን ቃል ሰምተን ልንለውጥበት ነው እንጂ እንዲያው ዝም ብለን የጆሮ ቀለብ አድርገነው እንዳንመላለስ እግዚአብሔር መንፈስ ቅዱስ ከኛ ጋር ይሁን። የተዘራውን ቃል የሚነጥቀን አውሬውን ይጣልልን። የሰላም አምላክ ከሁላችን ጋር ይሁን። እናታችን ቅድስት ድንግል ማርያም ትባርከን። ይቆየን።